የአማራ ህዝብ ልጆቹን ይማሩልኛም ብሎ እስክርቢቶና ደብተር ገዝቶ ልብስና ሻንጣ ገዝቶ ዩኒቨርሲቲ አስገብቶ ደምቢዶሎ ዩኒቨርሲቲ ላይ 17 የዩኒቨርሲቲ ተማሪ ምን ተደፍሮብን ነው እኛ የወጣ ነው። የአማራ ህዝብ ይሄን እንዲያውቅልን እንፈልጋለን። ካሁን በፊት ብዙ የሰማነው ችግርና አጸያፊ ተግባሮች ሞልተዋል። ነገር ግን የዚች ልጅ በጣም የተለየ ነው። ማለት ከመደፈርም አልፎ በብረት መጨቅጨቅ ወነዑዙ ቢላህ በጣም ያሳዝናል። ወላሂ አልዓዚም የዚች ልጅ ታሪክ ሰምቶ ያላለቀሰና ያዘነ ሰው ሆኖ መፈጠሩ ያስጠላው አለ። ግን እንደኔ በጣም ነው ያሳዘነኝ። ኢትዮጵያ መኖር ራሱ በጣም ነው የመረረኝ እኔ ማለት ነው። ወላሂ አልዓዚም እህት ያለው እናት ያለው ሰው ይህን ድርጊት ሰምቶ እንቅልፍ ይተኛል ማለት በጣም እኔ እንጃ እንዴት እንደዚህ አይነት ግፍ ሊሰራ ቻለ? እሷስ የፈለገችውን ነገር የሆነችውን ሁላ በመውጣቷ ተናገረች። የእሷ ጓደኞችስ አብረው የታገቱት ምንም ነገር ተናግረው ያልወጣላቸው ብዙ ስቃይ እየደረሰባቸው ታፍነው የተቀመጡ ሴቶች በጣም ያሳዝናል። አማራ በጣም ግፉ በዛ፣ ተበደለ። ወላሂ አልዓዚም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ውዶችዬ እንግዲህ በዚህች ልጅ ምክንያት ቪዲዮ አልሰራንም እስካሁን ድረስ። በጣም ግራ ጋብቶን በጣም ደንግጠን በጣም እንንጃ እህት ያለውና እናት ያለው ሰው ይሄን ቪዲዮ ተመልክቶ ለመናገር ለማውራት ራሱ በጣም ከባድ ነው። ወላሂ አልዓዚም ሴት ልጅ እሺ ብዙ የተደፈሩ ሴቶች አሉ። ተደፈሩ እንበል። ከተደፈሩ በኋላ በብረት መሸቅሸቅ ብረት ብልታቸው ላይ በብረት ሱብሃንአላህ ለማውራት በጣም ይዘገነናል። ወላሂ ያማል። ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው የሚያስብለው። በጣም ያሳዝናል። የኢትዮጵያ ነገር እስከ መቼ እንደዚህ እንደሚቀጥል አናውቅም። በጣም እሷስ የፈለገችውን ነገር ተናገረች፣ ወጥቶላታል። የሆነችውን ብሶቷን እንኳን ተናገረች። ግን የእሷ ጓደኞች አብረው የታገቱት ከእሷ ጋር ብዙ ብሶታቸውን ያልተናገሩ አልቅሰው እንኳን ያልወጣላቸው የሆኑትን እንኳን ያልተናገሩ በዛው የቀሩ በጣም ብዙ አሉ። በጣም ይገርማል። እንደገና ደግሞ ቪዲዮ ከተለቀቀ በኋላ ለምንስ ጠፋ? ቪዲዮውን ኢቢኤስ ላይ የለቀቁትም ቃለ መጠየቅ ያደረጉትም ታፍነው ተወስደዋል ነው እየተባለ ያለው። ምክንያቱም ባናውቅም በጣም ያሳዝናል። ወላሂ አልዓዚም እኔ በጣም ነው የደነገኩት። በጣም ነው ወዲያው እንደተለቀቀ አላየሁትም። በእርግጥ የተቆራረጠ ቪዲዮ በቲክቶክ ነው ያየሁት። ነገር ግን በጣም ያሳዝናል። ወላሂ ከሷም በላይ እኮ ይበልጣል እየተባለ እኮ ብዙ ነገር ስናይ ይኖረናል። ነገር ግን የዚች በጣም የከፋ ነው። ወላሂ በጣም ያሳዝናል። በጣምም ያስለቅሳል። የት እየሄደ እንደው ኢትዮጵያ ላይ ወላሂ በውጭ ሀገር ያላችሁ እህቶቼ ወደ ኢትዮጵያ የመምጣት አላማው የላችሁም፣ እርግጠኛ ነኝ። ይህን ቪዲዮ ካያችሁ በኋላ ሀገራችሁ ለመግባት ፍራት ያላችሁ ለመግባት ትንሽ ጊዜ ቀርቷችሁ በጣም ደንግጣችሁ መምጣታችሁን የሰረዛችሁ በዚህ ቪዲዮ ትኖራላችሁ ብዬ ነው የማስበውና ወላሂ አልዓዚም በጣም ነው የደነገኩት። በጣም ነው የሚያስደነግጠው። አላሁ አለም ወዴት እየሄድን እንደሆነ አላውቅም። ነገር ግን ሁላችንንም ያስደነገጠ ቪዲዮ ነው። ሁላችንንም አላህ ይጠብቀን። እሷንም እንግዲህ ወደ ጤንነቷ አላህ ይመልሳት። ብዙ መከራ አሳልፋለች። ሁላችንም ከጎኗ ቁመን ብንረዳት በጣም ጥሩ ነው። መቼም ነገ የሚደርስብንና አናውቅምና ሁላችንም ከዚች ልጅ ጎን መቆም ይኖርብናል ነው የምለው። እና ወዶችዬ እንግዲህ ሮመዳንም እያለቀ ነው። ጾመው ከሚጠቀሙት ያድርገን። ያው እንግዲህ ዛሬ በዚሁ አጋጣሚ ስለ ልጅቱ ላውራ ብዬ ነው። በልጅቱ ቪዲዮ ለመስራት ትንሽ ስላስፈራ አልሰራንም ቪዲዮ። ያው እንግዲህ ውድ ተመልካቾቼ ያው እንደምታዩት ዛሬ ወደ ጊራናና ወደ ገጠራማ የተላኩ እቃዎችን ነው የማሳያችሁ ማለት ነው ውዶቼ። እንግዲህ ወደ ጊራና የተላከ የአልባሳት የወንድ አልባሳት፣ ሽርጥ፣ ጫማ እንዲሁም የእናት ቀሚስ የራያ ቀሚስ የተሰራለ በዚሁ ላሳያችሁ ብዬ ነው። እንዲሁም የተለያዩ ጫማዎችም አሉ ማለት ነው ውድ ተመልካቾቼ። መግዛት የምትፈልጉ እንዲሁም ማዘዝ ለኢድ የምትፈልጉ ሰሞኑን ማድረስ ጀምረናል። የተለያዩ እቃዎችን ለኢድ ማዘዝ የምትፈልጉ አህለን ወሳህለን። እንግዲህ ይሄ ደግሞ
የምትመለከቱት እቃ እንግዲህ ያው መጨረሻም ቢሆንም ወደ አባራጆ የተላከ የሮመዳን አስቤዛ ነው ማለት ነው። ወደ አባራጆ ነው እንግዲህ ይሄን የላኩት። ዱቄት 50 ኪሎ አለው። 5 ሊትር 10 ሊትር ኡመር ዘይት አለው። 1 ካርቶን ተምር አለው። ውዶቼ እንግዲህ 6 ኪሎ በርበሬ አለው ማለት ነው። 5 ጣሳ ስኳር አለው ማለት ነው። ውድ ተመልካቾቼ እንዲሁም ቡና ደግሞ 3 ጣሳ የቡርቃውን አንደኛውን ቡና ገዝቼላታለሁ ማለት ነው። ውድ ተመልካቾቼ እንዲሁም ደግሞ ጨው 2 ጣሳ ገዝቼላታለሁ። ያው እንግዲህ ገዝቼ አሟልቼ ወደ ሀገሯ ልኬላታለሁ ማለት ነው። ውዶች ያው ኤዲ እየመጣ ስለሆነ ቤተሰቦቻችሁንም ጠየቅ አድርጉ። እንደዚህ አይነት ቪዲዮ ስናይ እንግዲህ ተስፋ ያስቆርጣል። ነገር ግን ሁላችንም እንኖራለን እንጂ እንሞታለን ስለማንል ያው እንግዲህ ላሉት ቤተሰቦቻችሁ ማስደሰት የምትፈልጉ ለኤዲ ማንኛውንም እቃ ማዘዝ ትችላላችሁ። እኔ በታማኝነት የማደርስላችሁ ይሆናል ማለት ነው። ውድ ተመልካቾቼ ያው እንግዲህ በብዛት ሽርጥ የምትሉ ሰዎች አላችሁ። ሽርጥ በፈለጋችሁበት ዲዛይን አለ ማለት ነው። ከፈለጋችሁ በቢጫ ተፈለጋችሁ እንደገና ደግሞ ዝቅና ከፍ ያለ አንደኛና ኦሪጂናል ሽርጥ የሚባል አለ። እሱን እንግዲህ በፈለጋችሁበት ማዘዝ ትችላላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ኤር ነው የመጣው። ያው ኢድ እንግዲህ ገበያ ማክሰኞ ገበያ ድጋሚ አይኖርም። እንግዲህ ውድ ተመልካቾቼ ዛሬ ያሟላነውን አሟልተናል። እንዲሁም ለቤተሰብ ለባሎቻችሁ፣ ለወንድሞቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ ልብስ ሰርፕራይዝ ማድረግ ከፈለጋችሁ አህለን ወሳለን ለኢድ እናደርስላችኋለን ማለት ነው። እንግዲህ ውድ ተመልካቾቼ ከክፉ ነገር በኢትዮጵያም የምትኖሩ እህቶቼ፣ በውጭ ሀገርም ያላችሁ እህት ወንድሞቼ ከእንደዚህ አይነት አጸያፊ ተግባር አላህ ይጠብቃችሁ። ከእንደዚህ አይነት ድንገተኛ አደጋ የሆነ ነገር አላህ ይጠብቃችሁ። ሰው ሲሰማው የሚዘገንን ነገር አላህ ይጠብቃችሁ። ወላሂ አልዓዚም በጣም ነው የዚች ልጅ ልብ የዚች ልጅ የተሰራባት ግፍ ሁሉንም አስደንግጧል። ወላሂ በጣም ነው የሚያስደነግጠው፣ በጣም ነው የሚያሳስበው። በጣም እኔ እንጃ ከምንም በላይ ነው ሁላችንም ያዘን ነው እና በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ነገሮችን ሁሉን የሚያገናዝበው አንድ ጊዜ የሆነ ሆኗል። ነገር ግን ይህን ነገር የሚመለከተውና የሚያዳምጠው ሰው ነው በሽተኛና ሀዘንተኛ የሚሆነው ማለት ነው። እና በጣም ግራ ያጋባ ነው የኢትዮጵያ ኑሮ። የትም ቦታ ተንቀሳቅሳችሁ የማትኖሩበት፣ ተማሪ እንደፈለገ የማይማርበት፣ ተማሪ ትምህርት ቤት ገብቶ ታግቶ መውጣት ማለት በጣም ከባድ ነው። ወላሂ ሰው ለመማር እውቀት ለመሸመት ብሎ ሂዶ ይሄ ሁሉ መከራ ይሄ ሁሉ ስቃይ መድረስ በጣም ያሳዝናል። ወላሂ በጣም ያስገርማል። እና ቤተሰቦቻችሁን አላህ ይጠብቅላችሁ፣ አላህ ይጠብቀን። እናንተንም በሰላም ወደ ሀገራችሁ ያብቃችሁ። ሀገራችንንም ወደ ቀድሞው ሰላሟ ተመልሳ በሰላም በፍቅር የምንኖርበት አላህ ያድርገን። ያው ኢትዮጵያ እንኳን በአሁኑ ሰዓት መምጫ መኖሪያም አልሆነም፣ ያው መሄጃ ማጣት ነው እንጂ እንልቀቅ የምንለው የትም መልቀቂያ ስላላገኘን ለዛ ነው እንግዲህ እንደ ሆነን እየኖርንበት ነው ማለት ነው። እናወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁኝ። ሰላማችሁ ብዝዝት ይበል።